በደቡብ ወሎ ዞን ስትራቴጂካዊ በሆነው የጉጉፍቱ ተራራ ላይ በአፋምን ሚኒሊክ ዕዝ የተፈጸመው የረቀቀ ሰርጀሪካል ኦፕሬሽን የአገዛዙን ሰራዊት ክፉኛ ሲመታ በደሴ ከተማ የሚገኙ ካድሬዎችና ከፍተኛ አመራሮችን ለከባድ ጭንቀትና ሽብር መዳረጉ ተሰምቷል። አፋምን ሰሜን አማራ ቀጠና በላይ ዘለቀ ስር የሚንቀሳቀሰው መይሳው ኮር አድዋ ክፍለ ጦርን ለማጠናከር ለ11ኛ ዙር ያሰለጠነውን ግዙፍ እግረኛ ሰራዊት በደማቅ ሁኔታ አስመርቋል። በተመሳሳይ ወታደራዊ እንቅስቃሴ በአፋብን በላይ ዕዝ ሜጀር ጀነራል ውባንታ ባተ ኮር በደራና በፎገራ ወረዳዎች ከአሽከርካሪዎች ጋር ሰፊ ውይይት በማድረግ ለቀጠናው ወታደራዊ እርምጃ ዝግጁነቱን አረጋግጧል። በአርበኛ ዘመነ እረኛውና በሌሎችም የትግል አጋሮች መካከል የተነሳው የቃላት ምልልስ ትኩረት የሳበ ሲሆን አርበኛው ለቀረበበት ትችቶች ዝርዝር ምላሽ ሰጥቷል። በሌላ በኩል በቴዎድሮስ ዕዝ ውስጥ ያለው የአመራር ክፍፍል ውጥረቱ ቀጥሎ በሁለተኛ ኮር በአርበኛ ማርሸት ጻየው እገታ ዙሪያ የሰጠው የ4 ሰዓት የጊዜ ገደብ ሊጠናቀቅ ጥቂት ሰዓታት ቀርተውበታል። በመንግስት ሰራዊት በኩልም ከፍተኛ መፈራረስና ፍልሰት የታየ ሲሆን በጎጃም በሸዋና በወሎ ግንባሮች በመቶዎች የሚቆጠሩ ወታደሮች በሙሉ ትጥቃቸው መክዳታቸው ተዘግቧል። ሰላም ጤና ይስጥልኝ የሀገር ቲቪ ቤተሰቦች፣ በኢትዮጵያ ወቅታዊ ጉዳዮች ላይ የሚያተኩረው ሰፊና ዝርዝር የዜና እይታችን ጀምሯል። በዛሬው ዕለት ወደ ሀገር ቲቪ ስቱዲዮ የደረሱ መረጃዎች እንደሚያመላክቱት በአማራ ክልል በሚንቀሳቀሱት የፋኖ አደረጃጀቶች ውስጥ ወታደራዊ አቅምን የማሳደግ የጠላትን ምሽግ የመስበርና የውስጥ መዋቅርን የማጥራት ስራዎች በከፍተኛ ፍጥነት እየተከናወኑ ይገኛሉ። በደቡብ ወሎ ዞን ለደሴ ከተማ ስትራቴጂካዊ የደህንነት መጠበቂያ ተደርጎ በሚቆጠረው የጉጉፍቱ ተራራ አካባቢ ልዩ ስሙ ቁልምቢ በሚባለው ስፍራ በሚገኙ የአገዛዙ ወታደራዊ ካምፕ ውስጥ የአፋብን ሚኒሊክ ዕዝ አርበኞች እጅግ የረቀቀና አስደንጋጭ ጥቃት መፈጸማቸው ተረጋግጧል። የአካባቢ ከደሴ ከተማ በስተ ሰሜን ምዕራብ አቅጣጫ በግምት የ15 ኪሎ ሜትር ያህል ርቀት የሚገኝ ሲሆን በከፍተኛ ቦታ ላይ በመሆን ደሴ ውስጥ ላሉ አገዛዙ ካድሬዎች እንደ ምሽግና የደህንነት መጠበቂያ ተደርጎ ይቆጠር ነበር። አፋብን ሚኒሊክ ዕዝ 104ኛ ኮር 25ኛ ክፍለ ጦር ስር ከሁለት ሬጅመንት የተውጣጡ አርበኞች ትናንት በስቲያ ግንቦት 1 ቀን 2018 አመሻሽ ላይ በካምፕ ውስጥ ዘርቀው በመግባት ጠላትን ድንብርብሩን ያወጣ ጥብቅ እርምጃ መውሰዳቸውን የተሰማው። በዚሁ የፋኖ ጦር ብላት በታየበት ኦፕሬሽን 10 የሚኒሻና የፖሊስ አባላት ሲገደሉ ከ16 በላይ የሚሆኑት ደግሞ ክፉኛ ቆስለው ለሕክምና ወደ ኩታበርና ደሴ ሆስፒታሎች መወሰዳቸው ተረጋግጧል። ኦፕሬሽኑ ከተከናወነበት ፍጥነትና ጥንካሬ የተነሳ የአገዛዙ ወታደሮች የመከላከል ፋታተው ምሽጋቸውን ጥለው ፈርጥተዋል። አርበኞቹ 4 ክላሽንኮቭ መሳሪያና በርካታ ተተኳሾችን ማርከው ያለምንም ጉዳት ወደ አዳቸው ሲመለሱ ደማቅ አቀባበል ተደርጎላቸዋል። ይህን ተከትሎም በደሴ ከተማ የሚገኙ ካድሬዎች በብርሃን ፍጥነት በፋኖች ልንወድቅ እንችላለን በሚል ከፍተኛ ሽብርና ጭንቀት ውስጥ መግባታቸው ታውቋል። ወታደራዊ ዝግጁነት በኩል በአፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ ስር የሚንቀሳቀሰው መይሳው ኮር አድዋ ክፍለ ጦርን በማጠናከር ለ11ኛ ዙር ያሰለጠነውን ግዙፍ እግረኛ ሰራዊት በደማቅ ሁኔታ አስመርቋል። በዚህ የምረቃ ስነ ስርዓት ላይ የአፋብን የፖሊት ቢሮ የስልጠና መምሪያ ኃላፊን ጨምሮ የበላይ ዕዝ አመራሮች፣ የመይሳው ካሳ ኮርና የአድዋ ክፍለ ጦር ከፍተኛ መኮንኖች በተገኙበት ሰራዊቱ ብቃቱን አሳይቷል። በአርበኛ ተመስገን ወለላው የወታደራዊ አዛዥነት የሚመራው ይህ ክፍለ ጦር እንዳሁኑ ቀደም ሁሉ በተሻለ መንገድ የሰለጠነ ዕዝና ሰንሰለትን የጠበቀ እንዲሁም የአማራን ሕዝብ የሉና አደጋ ለመመከት ቆርጦ የተነሳ ስልጡን ሰራዊት መሆኑ ተገልጿል። ይህ 11ኛው ዙር ሰራዊት በሁለንተናዊ ዘርፍ የሰለጠነና ብቁ የሆነ የጠላትን ክፉ አሚካላ ስርዓት በሁለንተናዊ ዘርፍ ለመጋፈጥ የተዘጋጀ መሆኑ በምረቃው ወቅት ተነግሯል። ሰራዊቱ በቀጥታ የአድዋን ክፍለ ጦር አህዱ በመቀላቀል ወደ ግዳጅ መሰማራቱ የትግሉን ወታደራዊ ሚዛን ይበልጥ እንደሚያጠናክረው ወታደራዊ ታዛቢዎች በሰፊው ገልጸዋል። በተመሳሳይ ወታደራዊና ፖለቲካዊ እንቅስቃሴ በአፋብን በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ኮር በደራ ወረዳና በፎገራ ወረዳ የሚንቀሳቀሱ አሽከርካሪዎችን በማግኘት ወቅታዊ በሆኑ የትግል ጉዳዮች ላይ ሰፊ የውይይት መድረክ አዘጋጅተዋል። በዚህ መድረክ ላይ ንግግር ያደረጉት የኮሩ የፖለቲካ መምሪያ ኃላፊ አርበኛ ዘመነ እረኛው አይን ምስክር ነው፣ ምድራዊ ጠላታችን በጅምላ እየነዳን ነው በማለት የሰራዊቱን ድል አብስረዋል። አርበኛው አክለውም የትኛውም የጠላት ኃይል የፋኖን ጉዞ ሊያቆም እንደማይችልና እስከ መጨረሻው ድረስ በአይበገሬነት ትግሉን እንደሚቀጥሉ አረጋግጠዋል። በውይይቱ የተሳተፉ አሽከርካሪዎችም ለፋኖ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉና አይን ምስክር በሆነበት ሁኔታ ምድራዊ ጠላት በጅምላ እየተሸነፈ መሆኑን ገልጸዋል። በደራና በፎገራ ወረዳዎች የሚገኙ እነዚህ አሽከርካሪዎች በፋኖ እንቅስቃሴ ውስጥ የሚጫወቱት ሚና ከፍተኛ መሆኑን የጠቀሱት አርበኛ ዘመነ ትግሉ የህዝቡ መሆኑንና የህዝቡ ተሳትፎ ደግሞ ለድሉ ዋነኛ መንገድ መሆኑን አስምረውበታል። ይህ በእንዲህ እንዳለ አርበኛ ዘመነ እረኛው በቅርቡ
በቅርቡ በማህበራዊ ሚዲያና በተለያዩ አካላት ላይ ስለ ትግል ህይወቱ፣ ስለ ትምህርት ታሪኩና ስለ ትግል አቋሙ ለቀረበበት ትችቶች እጅግ ጠንከር ያለ ዝርዝር ምላሽ ሰጥቷል። አርበኛው በሰጠው ምላሽ ትችቱ የሚያሳየው ፈሪውና ባሪያ የባሪያ ልጅ ወድ ወዳጁ በተለያየ የሐሰት አድራሻ እየጻፈ መሆኑን ነው ብለዋል። በተለይም በትግሉ ታሪክ ውስጥ ያሉ በትግል ስም ከዲያስፖራ ሲዘርፉ የነበሩና በኋላም እጅ የሰጡ አካላትን የጫካ ብአዴን ሲል የጠራቸው ሲሆን እኔን የውቤ ልጅ ለመተቸት ምን ሞራል አላችሁ ሲል በቁጭት ጠይቋል። አርበኛው ስለ ትምህርት ታሪኩ ሲያስረዳም በ2008 ዓ.ም የከፍተኛ ትምህርት መግቢያ ውጤት ከትምህርት ቤት በሶሻል ሳይንስ ዘርፍ አንደኛ ሆኖ ማለፉን፣ በዩኒቨርሲቲ ቆይታውን በዲፓርትመንቱ ውጤታማ እንደነበርና በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ ማስተርሱን በዚሁ የትግል ምክንያት መቋረጡን ገልጿል። ኮራ ቀብረር ብዬ መናገር የሚችለው የማፍርበት ምንም ነገር ስለሌለ ነው ያለው አርበኛው በትግል አጋሩ መልካሙ ሳተው ላይም ጠንከር ያለ ትችት ሰንዝሯል። መልካሙ በትግሉ ታሪክ አንድም ቀን ውጊያ ገብቶ ስናይፐር ተኩሶ አያውቅም፣ ቦቅቧቃ ነው ሲል የገለጸው አርበኛው ትግሉን ከውስጥ ለማፍረስ የሚጥሩ አካላትን እንደማይታገስም አስታውቋል። ይሁን እንጂ በትግሉ መሃል ያለው ውስጣዊ ውጥረት አሁንም በአሳሳቢ ሁኔታ መቀጠሉን ዘገባዎች ያመላክታሉ። በጎጃም በሚንቀሳቀሰው የአፋብን ቴዎድሮስ እዝ ስር የሚገኘው 102ኛ ኮር በዙ የበላይ አመራሮች ላይ የሰጠው የ24 ሰዓት ማስጠንቀቂያ ሊጠናቀቅ ጥቂት ሰዓታት ብቻ ቀርተውታል። የዙ የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ ያለምንም ቅድመ ሁኔታ እንዲለቀቅ የጠየቀው ኮሩ ጥያቄው ምላሽ ካላገኘ ከሌሎች 4 ኮሮች ጋር በመሆን የህግ ማስከበር ዘመቻ እንደሚያካሄድና አስፈላጊ ከሆነም ጊዜያዊ አስተባባሪ ኮሚቴ እንደሚያዋቅር በድጋሚ አስታውቋል። 102ኛ ኮር በወጣው መግለጫ ከጠላት በባሰ በራሳችን እጆች ትግሉን ገድለን ለመቅበር ጉድጓድ እየቆፈርን እንገኛለን ሲልም የአመራር ክፍተቱንና የውስጥ ሽኩቻውን ወቅሷል። የዙ ሰብሳቢ አርበኛ ዘመነ ካሴም ስለ እስሩ ሁኔታ ለሰራዊቱና ለደጋፊው ማህበረሰብ ማብራሪያ እንዲሰጡ ኮሩ ጠይቋል። ሁኔታ በፋኖ አደረጃጀቶች ውስጥ ያለውን መዋቅራዊ ችግርና የአመራር ብቃት ጥያቄን አጉልቶ አውጥቶታል። በሌላ በኩል የመከላከያ ሰራዊት አባላትና የአድማ ብተና ፖሊስ አባላት በቡድንና በግል ትጥቃቸውን ይዘው ወደ ፋኖ እየተቀላቀሉ መሆኑን የሚያሳዩ በርካታ ሪፖርቶች ደርሰውናል። በጎጃም መስመር በባሶ ሊበን ወረዳ የላም ገጅ መሽጎ ከነበረው የአገዛዙ ኃይል ውስጥ የሰላም አስከባሪ ዘመቻ መሪ የነበረው ፈጠነ ዳምጤ አንድ ብሬን መሳሪያና 150 ጥይት ይዞ እንዲሁም በወቆቱ ደርሰ የተባለ አባል አንድ ክላሽንኮቭ ይዞ 206ኛ ኮርን ተቀላቅሏል። በተጨማሪም ሰው ማመን አዳሙ የተባለ የአድማ ብተና አባል ከደብረ ማርቆስ ከተማ በመውጣት 34ኛ ክፍለ ጦርን ተቀላቅሏል። የፍልሰት በመንግስት ሰራዊት ውስጥ ያለውን የሞራል ዝቅጠትና የአስተዳደር መበላሸት እንደሚያሳይ የገለጹት ታዛቢዎቹ ወታደሮቹ ትጥቃቸውን ይዘው መውጣታቸው ለፋኖ ኃይል ተጨማሪ ጉልበት እየሆነ መምጣቱ ያመላክታል። በሸዋ መስመርም በተመሳሳይ ከመንዝላሉ ወረዳ ወገሬ ከተማ በመነሳት የ104ኛ አየር ወለድ ኮማንዶ አባል የነበረ ታጣቂ 450 የብሬን ተተኳሽና 375 ክላሽንኮቭ ተተኳሽ እንዲሁም ዘመናዊ የኮማንዶ ጥርጥር ክላሽ ይዞ አጼ አምደ ጽዮን ኮር ተቀላቅሏል። እንዲሁም ተስፋዬ ቸሪ የተባለ የአድማ ብተና ምክትል ቲም መሪ 2 እግር ክላሽንኮቭና 120 ጥይት ይዞ ጣይቱ ክፍለ ጦርን መቀላቀሉ ታውቋል። ሁሉ ግንባርም ከጦላይ ማሰልጠኛ ተቋም ለሽምቅ ውጊያ ስልጠና ወደ ብር ሸለቆ መጥተው የነበሩ 8 የመከላከያ አባላት 109ኛ ኮርን ተቀላቅለዋል። ወታደራዊ ግጭቶችን በተመለከተ በወሎ ዞን ኩታበር ወረዳ ጉጉፍቱ ተራራ ዙሪያ በሚገኙ ወታደራዊ ካምፖች ላይ የፋኖ አባላት በፈጸሙት ድንገተኛና ስልታዊ የሰርጀሪካል ኦፕሬሽን ጥቃት 26 የመንግስት ወታደሮች መገደላቸውንና መቁሰላቸው ታውቋል። ይህ ጥቃት በደሴ ከተማ በሚገኙ የመንግስት አመራሮች ዘንድ ከፍተኛ ጭንቀትንና ሽብር መፍጠሩ ተነግሯል። በአንጻሩ በአምባሰል ግንባር ሽንፈት የገጠመው የመንግስት ሰራዊት የጤና ተቋማትን ዘርፎና ውድሞ ወደ ውጫሌ ከተማ መሸሹ ተገልጿል። በአይና ቡግና ወረዳም በመንግስት ሰራዊትና በፋኖ መካከል በነበረው ውጊያ 7 ያገዛዙ ወታደሮች ሲገደሉ 11 መቁሰላቸው ተዘግቧል። ይሁን እንጂ የመንግስት ሰራዊት በወሰደው የአጸፋ እርምጃ ንጹሃን ዜጎችን መግደሉንና የ14 ዓመት ህፃን መረሸኑን የአካባቢው ምንጮች ይናገራሉ። የክልሉ ነዋሪዎችም የመንግስት ሰራዊት ሽንፈቱን ለመካስ በንጹሃን ላይ እርምጃ መውሰዱን በጥብቅ ኮንነዋል። በሰሜን ወሎ ዞን ከተማ በአድማ ብተናና በመከላከያ ሰራዊት መካከል በተቀሰቀሰ ከባድ የእርስ በርስ ተኩስ ከተማዋ ስትናጥ ማድሯም ተሰምቷል። በተጨማሪም በጋሸና ከተማ ወደ ፋኖ ልትቀላቀሉ ነው በሚል ሰበብ 2 የአማራ ተወላጅ ወታደሮች በገዛ አዛዦቻቸው መገደላቸውን መረጃዎች ያመለክታሉ። ይህ ሁኔታ በመንግስት ሰራዊት ውስጥ ያለውን ጥልቅ አለመተማመንና መፈረካከስ በግልጽ የሚያሳይ መሆኑ ተነግሯል። በምስራቅ አማራ ደግሞ ከህወሓት ለፋይናንስ ድጋፍ ተላከ የተባለውና 500,000 የሚጠጋ የኢትዮጵያ ብር ፎርጅድ ሆኖ መገኘቱ በታጣቂዎችና በአመራሮች መካከል ጥርጣሬና ግጭት መፍጠሩ ታውቋል። ታጣቂዎቹ አመራሮቻቸውን ትክክለኛውን ብር ለራሳቸው ወስዳችሁ እኛን በሐሰተኛ ብር ሸውዳችኋል በሚል መወቀሳቸው ተሰምቷል። ይህ የገንዘብ ቀውስ በትጥቅ ትግል ውስጥ ያሉትን የፋይናንስ ምንጮች የአመራር ታማኝነትን ጥያቄ ውስጥ የከተተ ክስተት ሆኖ ተመዝግቧል። በአጠቃላይ በአሁኑ ወቅት በአማራ ክልል ያለው ወታደራዊ ፖለቲካዊ ሁኔታ እጅግ ተለዋዋጭ ነው። የፋኖ ዞች
ወታደራዊ አቅማቸውን እያሳደጉና መዋቅራዊ ለውጥ እያደረጉ ባሉበት በዚህ ወቅት የመንግስት ሰራዊት ደግሞ በከፍተኛ ፍልሰትና እርስ በርስ ግጭት ውስጥ ይገኛል። የአማራ ህዝብ ትግል ለብዙ ዓመታት ለምድሪቱ ጸጋ ሆነው የተበረከቱ ልጆችን ደም አፍስሶ አጥንት ከስክሶ የተጠነሰ ቢሆንም አሁን ላይ ግን የውስጥ ሽኩቻው ትልቅ አደጋ ሆኖ ተጋርጧል። የጉጉፍቱ ኦፕሬሽን ደግሞ የፋኖን ወታደራዊ ጥንካሬና የጠላትን ደካማ ጎን በግልጽ ያሳየ ክስተት ሆኗል። ሀገር ቲቪ እነዚህን ተከታታይ ክስተቶች በቅርበት እየተከታተለችና ለእናንተ የምታደርስ ይሆናል። ላዳመጣችሁን እናመሰግናለን። ሀገር ቲቪ የሀገር ድምጽ